ክቡር ፕሬዝዳንት ሽመልስ አብዲሳ፣ ክቡር አምባሳደር ግርማ እንዲሁም የሲአርሲሲ ቸርማን በመካከላችን የሚገኙ አባገዳዎች፣ እዚህ የተገኛችሁ እንግዶች እጅግ በጣም አስደሳች ቀን ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ በግብርና ሴክተር ለውጥ ለማምጣት ሰፋፊ ርብርቦች ሲደረጉ ነበር። በግብርና አመርቂ ውጤት ማምጣት ጀምረናል። የግብርና ውጤት አለቀ ማለት ሳይሆን ጥሩ ጅማሮ፣ ጥሩ መሰረት ተጥሏል። በስንዴ፣ በሩዝ፣ በቡና፣ በሻይ፣ በፍራፍሬ አሁን ደግሞ ከሌማት ትሩፋት ጋር ተያይዞ በወተት፣ በስጋ፣ በዶሮ፣ በእንቁላል እንዲሁም በማር በጣም ጥሩ የሚባሉ መሰረቶች መጣል ጀምረዋል። ይህን በግብርና ያገኘነውን ውጤት በኢንዱስትሪው መስክ መድገም እንፈልጋለን። ግብርና ለኢንዱስትሪው ግብአት ቢሆንም በኢንዱስትሪ ካልታገዘ በቀር የምንፈልገውን ብልጽግና ለማምጣት ለማረጋገጥ ብቻውን በቂ ስላልሆነ ኢንዱስትሪው የግብርናውን ውጤት በደገመና አጠቃላይ ብልጽግናችንን በሚያረጋግጥ መንገድ ሊመራ ያስፈልጋል። ሁላችሁም እንደምታስታውሱት ኢትዮጵያ ውስጥ ኢንዱስትሪ ማስፋፋት ከተጀመረበት ጊዜ አንስቶ ሰፋፊ የወሰድናቸው ልምዶች፣ የተማርናቸው ትምህርቶች አሉ። ኢንዱስትሪያል ፓርክ በብድር እየገነባን ኢንዱስትሪያል ፓርክ ለውጭ ዜጎች ብቻ የተከለለ እያደረግን የኢትዮጵያን ኢንዱስትሪ መለወጥ አንችልም። በዚህ ምክንያት አሁን በፖሊሲ ለውጥ ያመጣንበት አንዱ ነገር ኢንዱስትሪያል ፓርክ በብድር ከመገንባት ፍሪ ትሬድ ዞን ለፕራይቬት ሴክተሩ አስቻይ ሁኔታ በመፍጠር የውጭና የሀገር ውስጥ ባለሀብቶች ተጋግዘው ሰፋፊ ኢንዱስትሪዎች የሚፈጥሩበትን አውድ መፍጠር ነው። ከዚህ አንጻር የፖሊሲ ለውጥ ካደረግን በኋላ የመጀመሪያው ነፃ የንግድ ቀጠና በድሬዳዋ መጀመሩ ይታወሳል። ሁለተኛው የንግድ ቀጠና አሁን እዚህ ሞጆ ተጀምሯል። በዚሁ መንገድ የሚቀጥል ይሆናል። በዚሁ መንገድ ሲቀጥል ዕዳ በማያበዛ ነገር ግን በማክሮ ያስቀመጥናቸውን ወሳኝ ስብራቶች በሚፈታ መንገድ የሚመራ ይሆናል። አንዱ ስብራት ስራ አጥነት መቀነስ ነው። ሰፊ የስራ ዕድል የሚፈጥር መስክ ስለሆነ በዚያ ዘርፍ ያለውን ችግር ይቀንሳል። ሁለተኛ የውጭ ምንዛሪን በከፍተኛ ደረጃ ማመንጨት መቻል ነው። ይሄ ኤክስፖርት ላይ ተንተርሶ የሚሰራ ፍሪ ነፃ ንግድ ቀጠና ስለሆነ በከፍተኛ ደረጃ የውጭ ምንዛሪ ያስገኛል ተብሎ ይጠበቃል፣ ይታመናል። ሁለቱን ሲያሳካ በብድር መልክ መንግስት ላይ ጫና ስለማያመጣ ደግሞ እድገቱን ጤናማ ያደርገዋል። ቀደም ሲል በኢንዱስትሪ ዘርፍ ያለውን ሁኔታ አንሎክ ማድረግ አለብን፣ መክፈት አለብን ሲባል በውስጡ የያዛቸው ትልቅ ሐሳቦች፣ ቁም ነገሮች አሉ። ሁላችሁም የምታውቁት በር የምንከፍትበት ቁልፍ ዝግዛግ የመሰለ መስመር አለው። ያ ዝግዛግ የመሰለ መስመር ከገባ በኋላ የሚያሽከረክረው 5-6 የሆኑ ቋሚ ነገሮች ናቸው። እነዚህ ቋሚ ነገሮች ቁመታቸው ይለያያል። ነገር ግን የሁሉ ቁመት እኩል ካልሆነ በሩ አይከፈትም። ታች የምታዩት ዝግዛግ አንዱ ከፍ አንዱ ዝቅ ያለው መጀመሪያ ስናስገባ እነዛን በአግድም የቆሙ ነገሮች ሁሉ እኩል ማድረግ ነው። እኩል ከሆኑ በኋላ በጋራ ወደ አንደኛው አቅጣጫ ስናሽከረክር ይዞራሉ። አንደኛው ዝቅ ወይም አንደኛው ከፍ ካለ ቁልፉ አይከፈትም። በዚህ መስክ አንሎክ ማድረግ አለብን ስንል ቁልፍ መታየት ያለባቸው ጉዳዮች አሉ። አንደኛው ፖሊሲ ነው። መንግስት በፖሊሲ ይህንን ዘርፍ ካልደገፈ አንደኛው አንጋ ወይም ከፍ ወይም ዝቅ ይላል። ከዚህ አንጻር ጥሩ ዝግጅት ነው ያደረግነው። ሁለተኛው መሰረተ ልማት ነው። በዚህ ቦታ እንደምትመለከቱት ከዚህ ወደ ጅቡቲ የሚሄደው
ፈጣን መንገድም ባቡርም ይሄው በቅርብ ርቀት ይገኛል። ከዚህ ወደ አዋሳ ወደ ኬንያ የሚሄደው ፈጣን መንገድ በቅርብ ርቀት ይገኛል። ከመንገድ መሰረተ ልማት አንፃር በጣም ጠቃሚ የሆነ ግብአት ተገኝቷል ማለት ነው። ሁለተኛው ኢነርጂ ነው። ኢነርጂ በከፍተኛ ደረጃ እያመረትን ነው። እዚህም ቦታ በቀለለ መንገድ ኢነርጂ ማድረስ ተችሏል። ሶስተኛው የሰለጠነ የሰው ኃይል ማዘጋጀት ነው። የስራ ኤቲክስ ያለው በመስራት የሚያምን ወጣት ማዘጋጀት ነው። ሰፊ ስራ ፈላጊ የተማረ ወጣት ያለበት ሀገር ስለሆነ መጠነኛ ስልጠና በመስጠት ለዚህ ነፃ የንግድ ቀጠና ግብአት ሊሆን እንዲችል ማድረግ ይቻላል። አራተኛው የግብርና ምርቶችን በብቃትና በብዛት ማቅረብ ነው። ለምሳሌ ቡና፣ ወተት፣ ማር ብናቀርብ እነዚህን ፕሮሰስ በማድረግ ብቻ ከፍተኛ የውጭ ምንዛሪ ልናገኝ እንችላለን። ቡና በጥሬው መላክና ቡናን ፕሮሰስ አድርጎ ከወተት ጋር ቀላቅሎ ቾኮሌት አድርጎ መላክ በከፍተኛ ደረጃ የዋጋ ልዩነት አለው። የግብርና ግብአት አለን፣ የሰው ኃይል አለን፣ መሰረተ ልማት አለን፣ ኢነርጂ አለን። የፖሊሲ ማሻሻያ አድርገናል። ተጨማሪ ድጋፎች እንደ መንግስት ካደረግን ሁሉም አንጓዎች ስለሚስተካከሉ በቀላሉ በሩ ሊከፈት ይችላል። እስካሁን በነበረው መንገድ በሩን በተሟላ መንገድ መክፈት ያላስቻለን በአንደኛው የተሳካ ቢሆን በሌላኛው ወደ ኋላ የቀረ ስለሆነ እኩል ካልሆነ በፈጠነ መንገድ መጓዝ ስለሚያስቸግር ነው። ይህንን እድል የኦሮሚያ ክልላዊ መንግስት አጠቃላይ አመራሩ በተለይ ፕሬዝዳንቱ በከፍተኛ የኃላፊነት ስሜት መያዝ ይኖርብናል። ስንዴ ላይ ያሳየነውን አመራር በዚህም መድገም ያስፈልጋል። ይህ ስራ መጀመሩ መልካም ዜና ነው። ለኛ ግን ዋጋ የለውም። ለኛ መጨረስ ነው። መጨረስ ደግሞ የዕለት ተዕለት ክትትል ይፈልጋል፣ አመራር ይፈልጋል፣ ድጋፍ ይፈልጋል። ይህንን ከፕሬዝዳንቱ ጀምሮ በየደረጃው ያላችሁ አመራሮች እንደምታረጋግጡ ሙሉ እምነት ያለኝ ሲሆን የአካባቢው ማህበረሰብ ከናንተ የተሻገረ ተስፋ፣ ልማት፣ ብልጽግና የሚያመጣ ስራ በሀገራችንም ፈርቀዳጅ ስራ እንደሆነ አውቃችሁ ሰላሙን በሚያስፈልግ ነገር ሁሉ መተባበሩን፣ በስራ መደገፉን፣ አካባቢው የተረጋጋና ለልማት ምቹ የሆነ መሆኑን ማረጋገጡን ከናንተ የሚጠበቅ ይሆናል። ኩባንያው ዛሬ በገባው ቃል መሰረት ስራውን መፈጸም እንዲችል ሌሎች ኢንቨስተሮችም መጋበዝ እንድንችል እነሱን መደገፍ አብሮ መቆም ያስፈልጋል። የአርሲሲ ቸርማን ስለተገኙ እናመሰግናለን። በገቡት ቃል መሰረት በፈጠነ ጊዜ ስራው ተጀምሮ እንዲጠናቀቅ በዚሁ አጋጣሚ አደራ ማለት እፈልጋለሁ። ነፃ የንግድ ቀጠና በርካታ ነገሮችን የሚፈታ ስራ ነው። አንደኛ የኢንዱስትሪ ልማት፣ ለኤክስፖርት የሚመቹ የኢንዱስትሪ ልማት። ሁለተኛ ሎጂስቲክስ። እዚህ ጋር እንደምታዩት ደረቅ ወደብ ከጎናችን ነው ያለው። ሎጂስቲክስን በዘመናዊ መንገድ ማሳለጥ የሚያስችል ብቃት በዚህ ኢንዱስትሪ ዞን ውስጥ አለ። ሶስተኛው ንግድ ስርዓት ነው። ከፍተኛ የሆነ ውስንነት ያለበት ሴክተር አንዱ ንግድ ነው። መዘመን፣ መተሳሰር ይፈልጋል። ይሄንንም ይፈታል። ይሄ ነፃ ንግድ ቀጠና ብዙ ነገሮች በውስጡ የያዘ ስለሆነ ኮንስትራክሽን ያስፋፋል፣ ኢንዱስትሪ ያስፋፋል፣ ኤክስፖርት ያስፋፋል፣ በርካታ ኢንቨስተሮች እንድንጋብዝ ያደርጋል። ወርቃማ እድል ነው ያገኘነው እንደ ሀገር። ይህን ወርቃማ እድል በጥንቃቄ መጠቀምና ለሚያስፈልገው ነገር ማብቃት ያስፈልጋል። በመጨረሻ የኦሮሚያ ክልል አመራሮች በጣም ጥሩ ነገር ጀምራችኋል። ነገር ግን አደራላችሁ የምፈልገው ነገር እርካታ የሚባል በሽታ፣ እርካታ የሚባል ኮቪድ፣ መስነፍ የሚባል ወረርሽኝ፣ ሰርቻለሁ ውጤት አምጥቻለሁ የሚል ቫይረስ እንዳያጠቃችሁ ሁሌ መላ አካላችሁን በመሸፈኛ የጠበቃችሁ መሆን አለባችሁ። ገና ብዙ ስራ ይጠበቅብናል። ይሄ ሀገር አልተነካም፣ ስራ አልተጀመረም። ያገኘናቸው ውጤቶች ለሚቀጥለው ስራ የሚያነቃቁን እንጂ የሚያስተኙን መሆን የለባቸው። ማረፍ የሚባል መተኛት የሚባል ነገር ማሰብ የለብንም። ህዝባችን ከድህነት ተገላግሎ ነፃ ሆኖ ጠግቦ አድሮ ከልመና እስኪገላገል ድረስ መረባረብ ስላለብን በየደረጃ ያላችሁ አመራሮች
ከእርካታ ተጠብቃችሁ በከፍተኛ ትጋት ይህንን ስራ እንድታሳኩት አደራ ማለት ትፈልጋለሁ። ጀምረናል፣ እንደለመድነው እንጨርሳለን። ብልጽግናን በኢትዮጵያን እናረጋግጣለን። የጀመርነው ልማት በሐሳብ ጥራትና ልዕልና የተጀመረ ስለሆነ ከፍተኛ የህዝብ ድጋፍ ያለው ስለሆነ በአንዳንድ አሰናካይ ሐሳቦች ሳንቆም በሁሉም መስክ የጀመርናቸውን ስራዎች በማጠናቀቅ የሀገራችን ሁለንተናዊ ብልጽግና እናረጋግጣለን። ይህ ከኛ የሚጠበቅ ከእናንተ የሚጠበቅ ደግሞ ድጋፍና ትብብር ይሆናል። በጋራ በመደመር ኢትዮጵያን ለማበልጸግ አብረን እንድንሰራ ጥሪዬን አቀርባለሁ። እጅግ አድርጌ አመሰግናለሁ።